الله عليه وسلم እና የሱሐቦች የህይወት ታሪክ ባጭሩ በመንባርም መልኩ ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱት በዝሆኑ ዓመት ሲሆን ከእናታቸው አሚና ቢንት ወህብ እና ከአባታቸው አብዱላህ በረቢዑል አወል 12 ሰኞ በመካ ተወለዱ። አባታቸውም የሞተው እሳቸው ከመወለዳቸው በፊት በእናታቸው ሆድ ውስጥ እያሉ ነበር። ከእናታቸውም በመቀጠል በመጀመሪያ ያጠባቻቸው ሶይበቱል አስለሚያ ስትሆን በጊዜው የአቡ ለሀብ ኸዲም እንደነበረች ይነገራል። ከዛም በኋላ በጊዜው የአረቦች ባህል ነበር። እሱም ህፃናትን ወደ ገጠር ልኮ ጥርት ያለ ቋንቋ እንዲማሩ ማድረግ ስለነበር ለዚህም ሲባል እናታቸው ሐሊመቱ ሳዕዲያህ ለምትባል ሴት ወደ ገጠር ላከቻቸው። ከዛም ነቢያችን ሰለላሁ ዐለይሂ ወሰለም ከሐሊመቱ ሳዕዲያህ ጋር እስከ 5 ዓመታቸው የቆዩ ሲሆኑ ልክ በመጨረሻ ሰዓት ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከልጆች ጋር ፍየል በሚጠብቁበት ሰዓት ጅብሪል ዐለይሂ ሰላም ወደ መሬት ወርዶ ነቢያችንን ሰለላሁ ዐለይሂ ወሰለም ከልጆች ነጥሎ ከቀደዳቸው በኋላ መልሶ ሰፋቸው። ይህን የተመለከቱ ህፃናት በመደንገጥና በመሮጥ ሁኔታውን ለሐሊመቱ ሳዕዲያህ አስረዷት። ሐሊመቱ ሳዕዲያህ በነቢያችን ሰለላሁ ዐለይሂ ወሰለም የተፈጠረውን ነገር ከሰማች በኋላ ነቢያችንን ሰለላሁ ዐለይሂ ወሰለም ወደ እናታቸው ሊመልሱ ወሰኑ። ከዛም ነቢያችን ሰለላሁ ዐለይሂ ወሰለም በ5 ዓመታቸው ከገጠር ወደ መካ እናታቸው ዘንድ ተመለሱ። ከእናታቸው ጋርም ለ1 ዓመት ያክል ከቆዩ በኋላ የአባታቸውን ቀብር ዚያራ ከመካ ወደ መዲና አቀኑ። ዚያራውንም ጨርሰው በመመለስ ላይ እያሉ አብዋ በምትባል ቦታ እናታቸው አሚና አረፉ። እዛውም ተቀበሩ። ነቢያችን ሰለላሁ ዐለይሂ ወሰለም እናታቸው በሚሞቱ ሰዓት 6 ዓመታቸው ሲሆን ለነቢያችን ሰለላሁ ዐለይሂ ወሰለም ይህ ጊዜ በጣም ከባድ ነበር። ምክንያቱም እናታቸውም አባታቸውም በ6 ዓመታቸው ውስጥ ስላረፉባቸው። ከዛም ነቢያችንን ሰለላሁ ዐለይሂ ወሰለም ለማሳደግ አያታቸው አብዱል ሙጠሊብ ወሰዷቸው። ከዛም ከአያታቸው ጋር 2 ዓመትን ከቆዩ በኋላ በ8 ዓመታቸው አያታቸውም አረፉ። በመቀጠል የማሳደግ ኃላፊነቱን አጎታቸው አቡ ጣሊብ ተረከቡ። ከዛም ነቢያችን ሰለላሁ ዐለይሂ ወሰለም ወጣትነታቸውን ከአጎታቸው ጋር በንግድና በተለያዩ ነገሮች አሳለፉ። ከዛም ነቢያችን ሰለላሁ ዐለይሂ ወሰለም እድሜያቸው ልክ 25 ሲሆናቸው ኸዲጃን ረዲየላሁ ዐንሃ አገቡ። ኸዲጃን ረዲየላሁ ዐንሃ ካገቡ እንዲሁም የተወሰኑ ልጆችን ከወለዱ በኋላ በ40 ዓመታቸው የነብይነት ማዕረግ ተሰጣቸው። ይህም ክስተት የተፈጠረው ነቢያችን ሰለላሁ ዐለይሂ ወሰለም ከሰዎች ርቀው በሒራ ዋሻ ውስጥ በነበሩበት ሰዓት ጅብሪል ዐለይሂ ሰላም ጭምቅ እያደረገ ነበር ኢቅራእ ሲላቸው የነበረው። ከዛም ነቢያችን ሰለላሁ ዐለይሂ ወሰለም ነቢይና ሩሱል ከሆኑ በኋላ በድብቅ ዳዕዋ ማድረግ ጀመሩ። ሐቅን ሲሰሙ የሚቀበለው ሰው እየበዛ ሲመጣ እንዲሁም በዛው ልክ ጭቆናው እና ስቃዩ እየበዛ መጣ። በመጀመሪያ እስልምና የተቀበሉ ሰዎች ከሴቶች ኸዲጃ፣ ከትልልቆቹ አቡበክር፣ ከህፃን አሊ፣ ከባሪያ ደግሞ ዘይድና ቢላል ናቸው። ሙስሊሞች እየበዙ ሲመጡ የመካ ሙሽሪኮች ደግሞ ጭቆናቸውን ባበረቱ ጊዜ ስደት ወይም ሂጅራ ግዴታ ሆነ። ለዚህም ሲባል ነቢያችን ሰለላሁ ዐለይሂ ወሰለም የሐበሻን ምድር በመምረጥ እንዲሰደዱ አዘዟቸው። በመጀመሪያ ወደ ሐበሻ የተሰደዱት 16 ሲሆኑ 12 ወንዶችና 4 ሴቶች ነበሩ። ከስደት በኋላ ወደ መካ የተመለሱ ቢሆንም ነገር ግን ጭቆናው ሊቀንስ ስላልቻለ ሁለተኛ ስደት ግዴታ ሆነ። በሁለተኛ ስደት 102 ሲሆኑ 83 ወንዶችና 19 ሴቶች ናቸው። ከዛም ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ ለ13 ዓመት ያክል ዳዋ ካደረጉ በኋላ ወደ መዲና ተሰደዱ። መዲናም ከገቡ በኋላ በመጀመሪያ መስጂደ ቁባ የገነቡ ሲሆኑ ከዛም ሙሃጅሮችንና አንሷሮችን ወንድም አማቾች አድርገዋል። ሚስቶቻቸውም 11 ሲሆኑ
ከዛም በኋላ ነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያም የመጨረሻም የሆነውን ሐጀቱል ወዳዕ ካደረጉ በኋላ በ63 ዓመታቸው አረፉ።